ቦይካ ወዳጆቼ በጣም ቴንኪው 8982 ላይክ ገብተናል 10 ሺህ አስገቡ ድምጻችሁን ስትሰጡት ቢኒ ማስተር ወርቅነህ ቢኒ ሞይታይ ሁለት ተወዳዳሪዎችን ይዞ መጥቷል። ንቃተ ህሊና አሸንፏል። ቦይካ ሳይመንስ እናያለን። ቦይካ ሳይመን ፍተሻ እየተደረገለት ነው። The Vaseline man and the pit man doing their works. የሚገርም ፋይት እያየ ነው። እዚህ ኮሜንት ላይ ጻፉ። ከቦይካና ከእንድሪስ ኖፈል ማን ያሸንፋል? ገምቱ ገምቱ ገምቱ። ሸጋይበት ሳሬን ፈርኒቸር ቦናሌ ፋሽን ፈርኒቸር ሽክ ፋሽን ከልብ አድርገን እናመሰግናለን። ለተወዳዳሪዎች መልካም እድል ወዳጆቼ። 9326 ላይ ከገብተናል። ጠቅጠቅ አርጓት 10 ሺህ ንግባና ጨዋታውን እንከታተል። ጠቅጠቅ አርጓት እንድሪስ ኖፈልን ስታዩ ደግሞ እንድሪስ የምትሉ ትመጣላችሁ። የቦይካ ደጋፊዎች እየተንጫጩ ነው። ቦይካ ፍሮም ጋምቤላ እንዳለ ቦይካ Let's get ready to rumble. እንድሪስ ኖፈልና ቦይካ ማን ያሸንፋል? ግምታችሁን አስቀምጡ። እስኪ ግምታችሁን ገምቱ። እንድሪስ ኖፈል እና ቦይካ። ኦኬ አስገቡት። ችግር ቦይካ አስፈላጊውን ፍተሻ አድርጎ ወደ ሪንጉ ሊገባ ነው፣ ወደ ኬጅ ሊገባ ነው። ረጅም ነው እንግዲህ እንድሪስ ኖፈልም በጣም ረጅም እኮ ነው። እኔ ጋር ስንገናኝ ራሱ አንገቴ ነው የሚደርሰው። እንድሪስ ኖፈል ረጅም ነው። የምሬ ነው። ቦይካማ ረጅም ነው። ጋምቤላ በጣም ረጅም እኮ ናቸው እንዴ! በጣም ክብራትና ክብራን የከውሰር ሚዲያ ቤተሰቦች እንግዲህ 21181 ሰው ይታየኛል። 9600 ላይክ ደርሰናል። 10400 ናት የቀረችው። ታብታብ አድርጓት አንድ ጊዜ ውድ ቤተሰቦች። ዋው ረጅም ነው በጣም አቶ ካጥሩ ዘለ ለማምለጥ ይመቸዋል።
ባለፈው እንግዲህ እንድሪስ ነውፈል አሸንፏል በባለፈው ውድድር ቦይካ ጋር ፋይት የሚያደርገው የኢቲኤፍሲ 01 ውድድር ላይ የሙay thai ሻምፒዮን አሁን ወደ ኤምኤምኤ በመምጣት ብቃቱን ለማሳየት የተዘጋጀው እንድሪስ ተክሉ እንድሪስ ነውፈል coming in at a huge 180 centimeters, weighing in at 92 kgs with a reach of 80 centimeters, our EFTC 1 champion, Idris Teklu. Is harder. I'm the best ever. I'm the most brutal, vicious, and most ruthless champion there's ever been. There's no one can stop me. Lexus and Carver, no, I'm Alexander. He's no Alexander. I'm the best ever. There's never been anybody like me. I'm Sonny Liston. I'm Jack Dippy. There's no one like me. I'm from Nairclaw. There's no one that can match me. My style is impetuous. My defense is impregnable. እንድሪስ ነውፈል እየገባ ነው። እንድሪስ ተክሉ እንድሪስ ነውፈል እየገባ ነው። ቦይካና እንድሪስ ክብራትና ክብራን የከውሰር ሚዲያ ቤተሰቦች 21699 ሰው እየተከታተለ ነው። 9757 ላይክ አለ። 10 ሙሉት። አንድ ጊዜ ሁላችሁም ላይክ እያደረጋችሁ 10 ሙሉት። በእንድሪስ ነውፈልና በቦይካ መካከል የሚደረገው አጓጊ ውድድር ሁላችሁም ኮሜንት ላይ አስቀምጡ። እስኪ ማን ያሸንፋል? እንድሪስ ያሸንፋል ወይስ ቦይካ የሚለውን ግምታችሁን አስቀምጡ። 9800 ደርሰናል። 200 ብቻ ይቀረናል። 10000 ገብተን ይህን ጨዋታ እንከታተላለን። ውድ የከውሰር ሚዲያ ቤተሰቦች እንድሪስ ያሸንፋል የሚል ኮሜንት በጣም በብዛት እያየሁ ነው። ቦይካ ሲገባ ቦይካ የሚል ኮሜንት ነበረ በብዛት የታየው። አሁን ደግሞ እንድሪስ የሚል ኮሜንት እያየሁ ነው። ዋው! እጅግ በጣም አጓጊ፣ እጅግ በጣም ተጠባቂ ጨዋታ ነው። እንድሪስ ባለፈው አሸንፏል። 10,000 ላይ ካለፍን 10,000 ላይ ካልፈናል። እንድሪስ ያሸንፋል የሚሉ ድምጾች እየታዩ ነው። በጣም በርካታ ሰው እንድሪስ ያሸንፋል እያለ ነው። እንደዚሁ ቦይካም የሚሉ አሉ። ኮሜንታችሁን አስቀምጡ እስኪ ለራሳችሁ የተዝናናችሁ ውድ ቤተሰቦች። ለማንኛውም ነው ወደ ኬጂ እየገባ ነው እንድሪስ። ዋው ገባ። እዚህ ስክሪኔ ላይ 22130 ሰው ይታየኛል። 10223 ሰው ላይክ አድርጓል። እንድሪስ ዱአ እያደረገ ነው። እንድሪስ ያሸንፋል የሚሉ ኮሜንቶች በብዛት እየታዩ ነው። 22235 ሰው ከውሰር ሚዲያ ላይ እየተከታተለ ነው። 10231 ላይክ 10,000 እንሙላና ይህን ጨዋታ እንከታተል ብዬ ነበረ። እንድሪስ እያሸንፋል የሚሉ አሉ። እንግዲህ ቦይካና እንድሪስ በጣም አጓጊ፣ በጣም አስፈሪም ጨዋታ ነው። አስፈሪና አጓጊ ጨዋታ ነው። 22379 ሰው እየተከታተለ ነው። ቀጥታ ስርጭት 10283 ላይክ። እስኪ ደግሞ አሁን ወደ 15000 ላይክ እናሳድገው። ሁላችሁም ላይክ እያደረጋችሁ ጨዋታውን ተመልከቱ። እንግዲህ እዚህ ጋር እንድሪስ ያሸንፋል። የእንድሪስን እና የቦይካን ጨዋታ ተከትሎ ተመልካቾቻችን የሴዶ እና የጆኒ ጨዋታ በጣም ያስፈራል። አሪፍ ይሆናል ብዬ አስባለሁ። ያን ያህል እንትን አለው ብዬ አላስብም። ያው ቦይካም ኤምኤምኤው ላይ የመጀመሪያው አይደለም። ኦኬ ፋይቶች ዱባይ ከሀገር ውጭ አድርጓል። ሰው ሊሃዝ ሞር ከሀገር ውጭ ቦይካ መጀመሪያው ራውንድ ተጀመረ፣ ጨዋታው ተጀመረ። ቦይካ እንግዲህ ሰርክል እያደረገ እንድሪስ ነውፈል ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎ ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ ፓንች ለማሳረፍ
እያጠና ይገኛል። ሎኪክ ሰንዝሮ ነበረ። ክሊንች እንግዲህ እድሪስ ቴክዳውን ለማድረግ ይዞታል። በአሁን ሰዓት ክሊንች ወይኔ እንድሪስ ፈጠፈጠው። ምን አይነት ቴክዳውን ነው? እንድሪስ ፈጠፈጠው። እንድሪስ ቦይካን ጥሎታል። ግራውንድ ኢምፓውንድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርምባር እያመቻቸ ነው ያለው። አርምባርም እጁም ረጅም ሆነ ይመቻል። ወይኔ እንድሪስ የመታው ነው። ኤልቦ እንግዲህ ሪቦቹ ላይ እያሳረፈ ነው የሚገኘው። በአሁኑ ሰዓት አይ ቲንክ ለአርምባር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ይህ ጨዋታ በዚሁ የሚጠናቀቅ ይመስላል። ባጭሩ ሊያልቅ ይችላል። እድሪስ ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት አሪፍ ኒ ነው ያሳረፈው። ነገር ግን ግራውንድ ኦፖነንት ቦይካ እየተከላከለ ነው ተኝቶ ኤልቦችን እያዘነበ ነው የሚገኘው። ካጋለጠ ቦይካ የመጨረሻው ራውንድ ዲፌንድ አድርጎ በጣም ከባድ ጨዋታ ነው። እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያስቆመች ፈክርን ማለት ነው። ፊት ላይ ላለማረፍ እንድሪስ ፊቱ ላይ ነው ያርፉት። እድሪስ ቦይካ ይመስላል። ቦይካ ለመነሳት እየታገለ ነው። ይህን ብናት ያስጨንቃል። ዳኛው ቼክ እያደረገ ነው። እንድሪስ እየመታ ነው። ቦዲሻት እንግዲህ ሪብሱ ላይም ከነገና ፊቱ ላይ እንድሪስ ስለሆነ የወጣበት ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የእንድሪስ ደጋፊዎች እንድሪስ እየመታላችሁ ነው። ዳኛው አስነሳው፣ አሸነፈ። እንድሪስ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። ቦይካ መነሳት አልቻለም ከመሬት። በሚገርም ሁኔታ እንድሪስ አሸነፈ። ምን አይነት ፋይት ነው ያየነው? እንድሪስ ስጁድ እየወረደ ነው። እንድሪስ ስጁድ ወረደ። ቦይካን አሸነፈው በሚገርም ሁኔታ። ቦይካ በጣም ብዙ ግምት ተሰጥቶት ነበር። ከሀገር ውጭ ሄዶ ውድድር ተሳትፎ ነበር። ትንፋሽ ያቆራረጣል። ውድድሩ ራሱ በጣም ያስጨንቃል። እንድሪስ አሸነፈ። እንኳን ደስ ያለ እንድሪስ ነውፈል፣ እንኳን ደስ ያለ እንድሪስ ተክሉ። ለሁለተኛ ጊዜ ማሸነፉ ነው። ተመልካቾቻችን ዋው! ሚገርም ጨዋታ። እንድሪስ በጣም ይችላል። ቴክኒኩም ራሱ በጣም የሚገርም ነው። ዋው! እንድሪስ በነገራችን ላይ ባለፈው የእንድሪስ ጨዋታ ትንሽ ውዝግብ ነበረው። አሸንፏል አላሸነፈም። የዛኔ በዳኞች ውሳኔ ነው አሸንፏል የተባለው እየተባለ ነበር። አሁን ቀጥታ እንግዲህ አስመስክሯል በጣም በሚገርም ሁኔታ። እንድሪስ እንኳን ደስ ያለ። እንድሪስ ደጋፊዎች እንኳን ደስ ያላችሁ። እንግዲህ ይሄ ጨዋታ የማይገመት መሆኑ እኮ ነው። የነሴዶ ነው አሁን ቀጥሎ የነሴዶ እና የጆኒ ነው። በጣም በሚገርም ሁኔታ በጉጉት የሚጠበቀው ጨዋታ። አፍንጫው ተሰንጥቋል። ቦይካ አፍንጫው ተሰንጥቋል። አሁን ቀጥሎ ደግሞ እንግዲህ የጆን እና የሴዶ ነው ጨዋታው። ቦይካ ከጋምቤላ ጥሩ ተፎካክሮ ነበር መጀመሪያ አካባቢ። በጣም ይጨንቃል። አንተ አፍንጫው ተሰብሯል። ቦይካ አፍንጫው ተሰብሯል። ከላይም ተፈንክቷል። አይ ቲንክ በክርብ ነው የመታው፣ አጋድሞ የመታው መሰለኝ።
የፕሮግራሙ ፍጻሜ ተመልካቾች እንግዲህ ከዚህ ቀጥሎ ሴዶና ጆኒ ጨዋታ ነው። ድሪስ ነውፈል አዲስ የኢቲኤፍሲ 02 የኤምኤምኤ ሻምፒዮናችን ነው ማለት ነው። በአሁን ሰዓት እንግዲህ ቦይካ ጋር ሂዶ ስፖርታዊ ጨዋነቱን ለማሳየት እና ከፍ ሊያደርገው መጥቷል ማለት ነው። ብራቮ እንድሪስ፣ የሚገርም ፐርፎርማንስ። ቦይካን በጣም የሚደነቅ ሰው ነው በነገራችን ላይ በጣም ጎበዝ ነው። ትሬኒንግ አሰራሩ በጣም ብዙ ልፋት ሲለፋ ታይቷል። አጋጣሚ ምድል እንደዚህ ያሉ ጨዋታዎች አንዳንድ ጊዜ አይጠበቁም በምን እንደሚፈጸሙ። ቀልድ ኤልቦዎች አይደሉም። ለህፃ ነበር እየታገለ አልነበረም እነዛን ኤልቦዎች ሲያሳርፍ ገብቷል። እና ደግሞ ፐርፌክት ፖዚሽን ላይ ነበረ። እጁን ኤልቦ በክርሙ ነው የመታው ታውቃለህ። አጋድሞት ሆዱ ላይ ወጥቶበት እዚህ ጋር ነው በጣም የጎዳውና ያዳክመው። ማውንት ላይ ከወጣ በኋላ ግንባሩና አፍንጫው ላይ መቶታል። ራፊቅና እንድሪስ ደግሞ ጓደኛሞች ናቸው። ዛሬ ተሳካላቸው። ራፊቅ ቦይካ በመጨረሻም ተነስቷል። አይዞን ወንድም አለ። አይዞን ቦይካ 92 ኬጂ 92 በ92 ወፍራም የኢቲኤፍሲ 02 አድዋ ፋይት ናይት አሸናፊ በቴክኒካል ኖክአውት ቲኬኦ ድሪስ ተክሉ ድሪስ ነውፈል ድሪስ በነገራችን ላይ እንድሪስ የኢትዮጵያ ሙስሊሞች የመጅሊስ አመራሮች ጋርድ ነው። ፕሮግራም ሲደረግ ሌሎችም ቦታዎች ላይ አመራሮች ሲሄዱ እሱ ነው እጀባ የሚሰራው ጓደኞቹ ጋር ሆኖ ማለት ነው። ሰዎችን ያመሰገነ ፈጣሪውን ያመሰግን። እየከፈልን ነበረ ፋይት ስናደርግ የነበረው ጌች ለጌች አንድ ጊዜ ጌች እንዲሁም ለሙሉ ቲሞቹ ለሙሉ ኢቲኤፍሲ እናመሰግናለን። በመቀጠል ያው እንደዚህ በእዝነት አቁም ስባል እንዳቁም ታዛዥ እንደሆነ አቁም ተብሎ ነው የቆመው። መጀመሪያ እነሱን ማመስገን እፈልጋለሁ። በመቀጠል እዚህ ስፖርት ላይ ለ7 ለ8 ዓመት ከአስቸጋሪ ጸባዬ ጋር እያሰለጠን እዚህ ላደረሰኝ ማስተር ባህሉ ዘዊል ቦይካ፣ በመጨረሻ ስዌት ቦክስ ጂም አልፋ ዞን ቤተል ጂም ለኮች ዳኒ፣ እንዲሁም ደግሞ the only and the number 1 MMA club ኢትዮጵያ ኢን አዲስ አበባ ጋርዲያን ጊቢራፎ ጋርዲያን አመሰግናለሁ። አንድ መልእክት ብቻ ሮጦ ላመለጠው ቀጣይ ለሚመጣው who is next እንድሪስ ስሜን ጥራ ወንድ ኮንክ ብሏል። አልጋን የቁጥጫ ውድድር ሲኖር እጠራለሁ ብራዘር። እንድሪስ ቀላል በጦርነት ተዋጋ። ይሰግናለን። እንድሪስ ጀግና ኮርተንባል። እንድሪስ ተክሉ ቀጣይ ጋብዘኝ እኔ ጋር ፋይት ለማድረግ ብሎት እኮ ነው ውጭ ያለ በቁጥጫ ሲሆን እጠራለሁ። የኢቲኤፍሲ 2 አድዋ ፋይት ናይት ጆንና አሸናፊ እንድሪስ ተክሉ ሆኗል።
ይህንን ፕሮግራም እንግዲህ ወደዚህ ሆነ እንዲሆን ያደረጉት አድዋ ድል መታሰቢያ የአዲስ አበባ ወጣቶችና ስፖርት ቢሮ ስዌት ቦክስ አዲስ ፐርፎርማንስ በጣም ኢቲኤፍሲ ልብ ትርታችን ጨመረ። እንዲሁም ደግሞ አዳራሽ.com በመላው ዓለም እንድንገኝ አድርጎናል። ስትሪሙ 30,000 25,000 ገብቷል። 30,000 ይገባል። የተለያዩ መጨረሻው ቅንጡ የሆኑ 15,000 ንግባ ወዳጆች። እዚህ ጋር ትመለከታላችሁ። እስኪ እንደ ቅድሞ አፍጥኗት 10,702 ላይክ ከልብ አድርገን እናመሰግናለን። እስኪ የሴዶ ደጋፊዎች የታላችሁ ገባ ገባ በሉ። የጆን ደጋፊዎች ጠንካራ የሆኑ የማይሰበሩ የኢትዮፕስ አድዋ ፋይት ናይት የዳይመንድ ደረጃ ስፖንሰር በጣም ያስጨንቃል። ኢትዮ ጠቢብ ሆስፒታል የኢትዮፕስ አድዋ ፋይት ናይት የዳይመንድ ደረጃ ስፖንሰር ዳንስፓ የመጨረሻ ስለሆነ አልበርት ናይት የጎልድ ደረጃ ስፖንሰር ድጋፍ ማይክሮ እስኪ የሴዶና የጆን ደጋፊዎች አሁን ብቅ ብቅ በሉ። ኮሜንት አሁን ዋናው አሁን ነው ግምት የምታስቀምጡት። አሁን እስኪ ግምት አስቀምጡ። አሁን የመጨረሻው ውድድር የጆን እና የሴዶ ውድድር ነው። ማን ያሸንፋል? እንደዚሁም ደግሞ ከውሰር ሚዲያ ሽልማት ታዘጋጅቷል። አሸናፊው ማን ነው? በምን ያህል ዙር ልክ እንዳሁኑ ተዘርሮ ይወጣል ወይስ ምንድን ነው የሚለውን በትክክል እስኪ ገምቱና ተሸለሙ። 0948356500 ላይ በቴሌግራም ላይ ግምታችሁን ብታስቀምጡ ትክክለኛ ግምት ላገኙት ሽልማት በአድራሻቸው እንልካለን። ሽልማቱ ከወር አንሊሚትድ ያልተገደበ ዳታ ጀምሮ እስከ ብር ሽልማት ነው። እንደየሰው እንደ አሸናፊው ፍላጎት ማለት ነው። ሴዶ ሚሊ በዘቦ ጆንና ሴዶ እኩል ተመልካች እኩል ደጋፊ ያላቸው አንተ እዚህ ጋር ከውሰር ሚዲያ ላይ ሴዶ ጆን ያጠናክራል። ጆን እና ሴዶ አንተ በጣም የሚገርም ያልተጠበቀ የንቃተ ህሊና የእንድሪስ የሚገርም ነው። የእንድሪስ እንኳ የተወሰነ ነገር ተጠብቋል። የንቃተ ህሊና ግን ሰርፕራይዝ ነው ያደረገው። እስኪ ላይክ እያደረጋችሁ ቤተሰቦች ሰብስክራይብ አድርጉ፣ ላይክ አድርጉ። እንግዲህ 6 ሰዓት ሙሉ ላይቭ ላይ ልንቆይ 5 ደቂቃዎች ብቻ ቀርተውናል። 6 ሰዓት ሙሉ ሊሆን ላይቭ ከጀመርን ማለት ነው። ሴዶ የሚለው በጣም የሚገርም ሴዶ በጣም ብዙ ደጋፊ ያለው ማለት ነው። አንተ ጆን ዊንሳ ጆንም የሚል አለ። ኪንግ ሴዶ ይሄ መጨረሻው ፋይት ነው እንግዲህ የሚሆነው። ጆንና ጆን ሴዶ ክቡራትና ክቡራን ሁላችንም ስንጠብቀው ሴዶ ጆን አንዴ ሴዶ የሚለው ይበዛል፣ አንዴ ደግሞ ጆን የሚለው ይበዛል። አሁን ወደ ኦክታጎኑ ሲያመራ ይገኛል። ውጊያው ተጀምሯል። ሁለቱም ተፋላሚዎች በጥንቃቄ እየተንቀሳቀሱ ነው። ትንፋሽ ቆርጥ ያደርጋል። አንተ ይሄ ቦክሱ ይሻላል። ከ6,000 በላይ ሰብስክራይብ በዚህ ቆይታችን አግኝተናል። 11,100 ላይክ አካባቢ ሆኗል። አሁን ጨዋታው ከተጀመረ ጀምሮ ወደ 6,000 ምናምን አካባቢ ሰው አዳዲስ ላይክ ማነው ሰብስክራይብ አድርገው ቤተኛ ሆኗል ከውሰር ሚዲያ ጋር። ጆን ዊል ኢን ዘ ተርድ ራውንድ ኤንድ ኢት ዊል ቢ የሚል ሜሴጅ እየደረሰ ነው። ጆኒ ዊል ዊን ኢን ዘ ተርድ ራውንድ ኤንድ ኢት ዊል ቢ ኤ ሰብሚሽን። መጨረሻው 13 የሆነ ቁጥር ቴክስት እየላከልኝ ነው። ግምቱን አስቀምጧል። ሌሎቻቸውም እስኪ ግምታቸውን አስቀምጡ። በምን አይነት ክስተት ማን ያሸንፋል የሚለውን ግምታችሁን አስቀምጡ። በ0948356500 ፈገግታው የሚል ደግሞ ሴዶ ያሸንፋል የሚል ቴክስት ቴሌግራም ላይ እያስገባ ያየሁት ነው። ግን በምን ያህል ዙር በመጀመሪያው ኖክአውት ይኖረዋል ወይስ ምንድነው የሚለውንም አብራችሁ ብትገምቱ ቤስት። በጥቅሉ ግን ጆን ያሸንፋል ሴዶ ያሸንፋል ማለትም ጥሩ ነው። ግን ስፔሲፊክ አድርጋችሁ በደንብ ለይታችሁ ብትገምቱ በጣም አሪፍ ነው። 11,166 ላይክ ገብተናል። ጆኒ በመጀመሪያው ዙር አንቆ ያሸንፈዋል የሚል ቴክስት እየገባልኝ ነው።
የቴክስት በጣም ያሰቀ ማሸነፍ ብቻ አትደውልብኝ። ቀጥታ እየደወላችሁ ነው እና ቀጥታ ስርጭት ላይ ስለሆንኩ አትደውልብኝ ወዳጆቼ። አንቋ አሸንፉ አንቆ ሚሎ ቆልፎ በሚል ሽኩሬ ሰከንድ ራውንድ ጆኒ ያሸንፋል ሚል ጽፎልኛል ቴሌግራም ላይ። ጆኒ ዊ ዊን ኦን ዘ ፈርስት ራውንድ የሚል ቴክስት እየደረሰኝ ነው። በኖርማል ቴክስት ሴዶ ያሸንፋል የሚል ማሚ በሁለተኛው ዙር ሴዶ ያሸንፋል እያለ ነው። 11222 ላይ ካለ ዞዋል ሰከንድ ራውንድ ላይ ያሸንፋል ይላል። ሴዶ ያሸንፋል ይላል። ዘ ፈርስት ራውንድ ያሸንፋል ሴዶ። ኑረዲን ቴሌግራም ላይ እየጻፈ ላይ ያየው ነው እዚህ ስክሪኑ ላይ። ጆን ያሸንፋል ይላል። 17ቱ መጨረሻ ኤዲት የተደረገ እሺ ሴዶ ዘ ፈርስት ታይም ያሸንፋል ይላል። ናቲ ጆን ያሸንፋል ይላል። እዚህ ቴሌግራም ላይ ኢላ ጆን ያሸንፋል ይላል። በጣም በርካታ ቴክስቶች ይገባሉ። አሁን እዚህ ጋር ስክሪን ላይ እየታዩ ነው። ሴዶ ያሸንፋል፣ ጆን ያሸንፋል የሚሉ በሁለት ደቂቃ ውስጥ ሴዶ ያሸንፋል የሚል ግምት አስቀምጣል። ማክቤል ጆን ያሸንፋል ብሎኛል። ተመልካቾቻችን እንግዲህ በጣም በርካታ ሰው በሐዋርያው የተሰራ ሴዶ ያሸንፋል ሰከንድ ራውንድ ላይ ብሎኛል። ጆን ያሸንፋል የሚል ቴክስት እየገባ ነው። ሹክሬ በሰከንድ ራውንድ ጆን ያሸንፋል ይላል። ጥሩ ግምት ነው። 11282 ላይክ አለ። ተመልካቾቻችን ሰብስክራይብ አድርጉ፣ የከውሰር ሚዲያ ላይክ አድርጉ። እንደዚሁም ደግሞ ደሴ ላይ ዘመናዊ ቅንጡ አፓርትመንቶችን የምትፈልጉ ካላችሁ ቤት እየገነባ ነው፣ ሱቅም እየገነባ ነው። ደሴ ላይ በውቢቷ ደሴ ከተማ ሐይቅ ገራዶ ላይ የቤት ባለቤት መሆን የምትፈልጉ በ0948356500 ላይ ደውሉልን። 11319 ላይክ ገብተናል። 15000 ያስገቡን የነሴዶ እስከሚጀምር ድረስ። ጆኒ ያሸንፋል የሚል በረከተ ስክሪኑ ላይ እዚህ እየታየ ነው። ጆኒ ያሸንፋል የሚል በጣም በርካታ ከአቅም በላይ የሆነ ሜሴጅ እየገባ ነው። በቴሌግራምም በኖርማል ቴክስትም እየተላከልኝ ነው። የሚገርም ነው። ጆን ፈርስት ራውንድ ያሸንፋል ይላል። በጣም በርካታ ሜሴጅ እየገባ ነው። አሁን እንኳ ወደ 8 አካባቢ ሜሴጆች ተከታተሉ ጥጥጥ ብለው ገብተዋል። እንዲሁ ስክሪኑ ላይ እያየኋቸው ነበር። ማክቤል ያሸንፋል ያለ ሴዶ ሰከንድ ራውንድ ላይ ያሸንፋል፣ በመጀመሪያው ያሸንፋል ሴዶ ይላል። መጨረሻው 85 ቁጥር የሆነ ቴሌግራም ማነው በኖርማል ቴክስት ላይ። ኦኬ ተመልካቾቻችን እንግዲህ በጣም አጓጊው ጨዋታ አሁን ነው። እንግዲህ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ34 ደቂቃ ይሆናል። አሁን በጣም በርካታ በዓለም ዙሪያ ያለ ሰው የሴዶንና የጆንን ውድድር በጣም በጉጉት እየተጠበቀው ነው። እኔም ራሱ በጣም በጉጉት እየጠበቁ ነው። ተመልካቾች እመነኝ በነ ታይሰን ይላል ሳላነበው ነው የሄደብኝ እና ኦኬ ሴዶ ያሸንፋል ይላል። ጆን ያሸንፋል ሰከንድ ራውንድ። ብዙ ሰው ግን ሰከንድ ራውንድ ላይ ነው፣ ሁለተኛ ራውንድ እና ሰከንድ ራውንድ ላይ ነው እየገመታችሁ ያላችሁት። ይህ ደግሞ በጣም የሚገርም ነው። ሴዶ በዝርራ ያሸንፋል፣ ሽልማቱ የኔ ነው፣ ተሙ እመነኝ ብሎኛል። ሴዶ ያሸንፋል። በዋትሳፕም እየመጣ ነው። ማህሙድ ነኝ ይላል፣ ሽልማቱ የኔ ነው። ጆን ያሸንፋል፣ እመነኝ ይላል። ጥቂት ደቂቃዎች ቀርተዋል። ጆን ይገባሉ። እስኪ 11454 ነው። ላይክ አድርጉ ወዳጆች። እሺ ላይክ ሁላችሁም ላይክ አድርጉ። እሺ ቴሌግራም ላይ እናንተ ላይ አትደውሉ፣ ጥሪ አልቀበላቸውም። ምክንያቱም ላይቭ ስርጭት ላይ እያስተላለፍኩበት ነው። ወዳጆቼ፣ ቤተሰቦቼ ኦኬ የሚያስቁ ቴክስቶች እየደረሱ ነው ቴሌግራም ላይ እና ሴዶ በጅልምት ያሸንፋል። በእናትህ ቴክስት አድርግልኝ እንደገና። የጅልምት ምን አይነት ነው? በጅልምት የለም እዚህ። መጣ ሰውየው። ጆን መጣ። አትደውልብኝ። ጆን መጣ። በጣም ያስጨንቃል። እኔ ጨነቀኝ። ጆ እየገባ ነው።
ጆ እየገባ ነው። አትደውሉብኝ ይቋረጣል። ገባ ንጉሱ ብሏል ተሙ። ይህ በቀል እንዳያደርገው ጆን። ኦኬ ጆ የጌች ልጅ ስለሆነ ያሸንፋል ይላል። እስኪ 15,000 ላይ ካስገቡት በጆን እና ተጠባቂው በሴዶ መካከል እንግዲህ በጣም በርካታ መልእክቶች በቴሌግራም እና በዋትሳፕ እንዲሁም በቴክስት እየደረሰኝ ይገኛል። ጆ ያሸንፋል፣ ሴዶ ያሸንፋል የሚሉ ቴክስቶች በብዛት እየደረሱ ነው፣ እየመጡ ነው ተመልካቾቻችን። ሴዶ ድጋሚን የላኩት ሰከንድ ራውንድ ጆን ያሸንፋል ብቻ ነበር የላኩት፣ ለመጨመር ያክል ነው የሚል ቴክስት ነው የደረሰ በኖርማል ቴክስት። ተመልካቾቻችን የሚገርም ተጠባቂ ጨዋታ ነው ይሄ፣ መጨረሻው ነው። እስካሁን ድረስ እንግዲህ በጣም በርካታ ውድድሮችን እያየን ነበረ። የቪአይፒ ትኬት እስከ 100,000 ብር ድረስ የተሸጠለት የሴዶ እና የጆኒ እጅግ በጣም ወሳኝ ውድድር ነው። ባለፈው ንቃተ ህሊናን ጆን አሸንፏል። 11,678 ላይ ካለ ወዳጆች 21,000 ሰው ይታየኛል። ሁላችሁም እስኪ ላይክ አድርጉሽ። ላይክ እያደረጋችሁ የላይክ በተናን ተጫኑልኝ ወዳጆች፣ ቤተሰቦች ቴንክ ዩ። ጆን ፍተሻ እያደረገ ነው። እንግዲህ በዚህ አጋጣሚ ሴዶ የአሳ ዘይት ይቀባ ያልከው ምክር የሰጠው ልጅ ምክር እዚህ በር ላይ ከሽፏል። ላይክ አድርጉ። ላይክ ተሙ ለአንተ ማነው የሚያሸንፈው ብሎኛል። ቆይ ተወኝማ እባክህ ጨንቆኛል። የኢትዮጵሲ 01 ቻምፒዮን ዛሬስ ምን ይገጥመዋል? ሬድ ኮርነር። እሺ በመቀጠል ተንጎማለለበት እኮ ጆ። በመቀጠል 4 ወር አሰቃይቶናል። በጣም 4 ወር እኔና ጌች ሴዶን እኮ እንቅልፋተናል። ቀረው ሲመጣ የስ ክብሬን፣ አቅሜን፣ ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማነው? ሴዶ። ማነው? በጥንካሬው እናውቀዋለን። ሴዶ ሳሬን ፈርኒቸር ስፖንሰር ተሙ የመርልኝ ሴዶን እየጠበኩት ነው እያለ ተው እናትህ አንተ ዘንለት። Making his ETFC debut. Coming in at የታላችሁ የሴዶ ደጋፊዎች እስኪ ብቅ በሉ። ሴዶ ሊገባ ነው። weighing 85 kg. የሴዶ ደጋፊዎች With a reach of 183 cms straight from his training in Thailand. Kamil Negash, also known as ሴዶ አበሻ ነበረ። ተከፈተ። በቀሉ አሜዚንግ። የሚያስጨንቅ ነው። በእናትህ እኔ ትንፋሽ እያጠረኝ ነው።
ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ። ውዶቼ ላይክ ያደርጋችሁ ላይክ ያድርጉ። እስኪ 12000 ገብተናል። 15000 አስገቡ ላይክ። $26837 ሰው አለ እዚህ። 15000 አስገቡ ላይክ አድርጉና ሴዶ ገባ። ETFC2 ወይኔ ጉድ! ዛሬ እኔ በጣም ተንፈሳጠረኝ እኮ ሳሬም ፈርኒቸር ስፖንሰር በማድረግ እዚያ አምጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time. እሱ እንዴት ነው የገጠሙለት? መከላከያ Make some noise. በጣም ከባድ ነው። ቅድም እንዳየናቸው ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴቶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባ። ሴቶ ስትራይክ ካደረገው በጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴቶ መጨረሻ ነው። ጆኒ እና ሴዶ በአሁን ሰዓት አይን ላይ ተፋጠው እየተያዩ ነው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶ እና ጆኒ ክሎዝ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቀም ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ወይኔ ጉዴ! ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አርማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው ይሄ። አንተን የቀጨው እጁን ብዬ ነበር። የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ። እስካሁን ድረስ እኔ እጁን ሰበረው ብዬ ነበር አንተ
እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ፣ ምንም እድል አልሰጠውም ለሴዶ። ወዲያውኑ እጁን ተሰበረ ብዬ ተሰኩ ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ ጆኒ እዚህ ጋር ይኸውልህ እዚህ ላይ አሁን እጁን ሰበረው ብዬ ነበር ታውቃለህ። ሪፕሌይ ወይ በእናትህ በጣም ስቅቅ አለኝ። 100 አይነት አቆላለፍ አለኝ ብላለች እኮ ከዚህ ሁለቱን የተጠቀመችው። የመሞከሩ ራሱ በጣም ጎበዝ ነው የምር። እንደ ቃል በቃል እኮ ነው 100 አይነት አቆላለፍ። አዎ 100 አይነት አቆላለፍ አለኝ ብሏል። ከዚህ 98ን ግን አልነካም። ይሄ በጣም ከባድ ሰው ነው። ይሄ ጆን ሁለቱን ቁልፍ ነው የተጠቀመው። ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው። ገባ ሊሰብረው ሲል ቶሎ ታቢ ያደርጋል ብዬ ነበር። ምንድነው ክርክር ተነስቶ ነው ወይስ ምንድነው? ተጠናቋል። አዎ ሌላኛው እኮ ነው ያስለቀቀው። አለዛ ተሰብረዋለች። ታፕ ቶሎ አድርግ ቶሎ በቃ ይበል አለዛ ሰብራለሁ ብሏል ጆን። እንዴው እጁን እኮ በጣም እንትን አሰቃቂ ስብራት ነበር የሚያደርሱበት። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። 3 ደቂቃ ከ54 ደህና ታግሏል። አብሽር ደህና ታግሏል። ሴዶ ጆን በጣም ታክቲክ ትችላለች። በጣም ስልት አላት። ኢቲኤፍሲ 02 ሁለት ጊዜ አሸናፊ ጆ አሸናፊ ጆኒ ይኸው እስኪ እዚህ ላይ ተመልከት። ይኸውልህ እጁን እንዴት እንደያዘችው አየሁ። ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው። ጥሩ ፋይት አሳይ። ይኸውልህ እንዴት አድርጋ እንደያዘችው። I'm gonna be honest with you guys. አየሁ። I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Said no, I'm being your marketer no. And I have no doubt. እናንተና ዋንዴ እንደሚያኮራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ነው ትሬን ያደረኩት። You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, my Blazers Jiu-Jitsu, Kyle Jiu-Jitsu,
This is the era of jiu-jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት። I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like in Dagara Salam, ayer yematu, rasachun yaruk. I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። አያምልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ። ጆን ተመልከት፣ አየሁ እንዴት እንደያዘችው። በቃ ቶሎ ብላ መሬት አስነካችው። ይሄ አንዱ ሲስተም ነው፣ አንዱ ታክቲክ ነው። ኢትዮጵያ እንዳለው ጮኸ ብትመለስ አፈለፍት ብዬ እኔ አልለሳለስ። ከመጣ እመጣለሁ፣ ካልመጣ አልምጣብህ። የወንድ ልጅ ልኩን ላስተምርህ። ፉከራ ብቻውን እስኪ ምን ይሰራል? እንኳን አንድ ጀግና ሰው ይለቃሉ ይቆማል። እኔ ነኝ ጀግና ባዩ በጣም ያሳልፋል። ከሁሉ በላይ ጩኸቱ ጆሮ ያሳብባል። እጅ ላይ ሲሰሉ ከእጅ ያመሳላል። ለጥሳ በልቼ ላስተርፍ ነው ሌላት። በግባ ከሪቱ ግባ የምትውስቱስ ነው የምትወከባ። በስማ የውኑ ስማ ሳትዘጋጅ ደፍቼ ባላዳፍታማ ሞክረዋል ብዙ ከገራችን ለመትለው ሞክረዋል ብዙ። አይ ቅድም ያልኩህ መጀመሪያ ላይ ሴዶ ጉልበት ስላለው የግድ ቶሎ መሬት ማስነካት አለባቸው። ቶሎ ብላ መያዝ አለባት። መሬት ካላስነካችሁ ያስቸግራታል እየዞረ። አንዴ ወደዚህ አንቺ ኤምኤምኤ ከልብ አድርገን እናመሰግናለን። አኩሜጅ ፎቶ ውሰዱልን። ኤንቲም ሴዶ የታል? ሴዶ አሪፍ ቢዝነስ ሰርቶበት አልፏል። በጣም ጎበዝ ነው፣ ጎበዝ ማርኬተር ነው አልኩ። ውድና የተከበራችሁ የከውሰር ሚዲያ ቤተሰቦች እንግዲህ እስካሁን ድረስ አብረን ቆይተናል። ይህንን ፕሮግራም ስናስተላልፍላችሁ ስለመጣችሁ አብራችሁን ስለተዝናናችሁ በጣም ደስ ብሎናል። ግምታችሁን ያስቀመጣችሁ የላካችሁልን ውጤታችሁን አይተን እንሸልማችኋለን። እንግዲህ እጅግ በጣም ደስ የሚል የሚያስጨንቅም ምሽት ነበር፣ የሚያዝናና ምሽት ነበረ። ይህንን ፕሮግራም ያስተላልፉትን ሁሉ እያመሰገንን በዚሁ በያላችሁበት የዓለም ጥግ የዓለም ዳርቻ የፈጣሪ ሰላምና እዝነቱ ይጠብቃችሁ። በሰላም በተለይ ደግሞ ስደት ላይ ያላችሁ ሁላችሁም በሰላም ወጥታችሁ ግቡ። ቤተሰቦቻችሁን ፈጣሪ ይጠብቅላችሁ። እንደየእምነታችሁ በያላችሁበት እንግዲህ ሰላም ሁኑ እላለሁኝ። ቻው። Bring my other belt.